አህያው ስድብ ነው አይደል የሚመስለው? አንዳንድ ሰው አህያ ይላል። አባ ጴሜን የሚባሉ አንድ ደግ አባት ነበሩ፣ ምናልባት ካልጨረሱ እና አባ ጴሜን የሚባሉትን አባት አንድ ሰውዬ የግብፅ ንጉሥ ሲሰድባቸው አባ ጴሜንን አህያ ብሎ ሰደባቸው። ኧረ ተው እባክህ ስድብ ቀይርልኝ፣ እኔ አህያ አይደለሁም። አህያ እኮ ጌታዬን የተሸከመች ናት። መቼ ጌታዬን ተሸክሜ ነው አህያ መባል? ስድብ ቀይርልኝ አሉ። ውሻ አላቸው እንደገና ሲሰድባቸው። ኧረ እባክህ ስድብ ቀይር፣ ውሻ እኮ ታማኝ ነው ለጌታው። እኔ መቼ ታማኝ ሆኜ ነው ውሻ መባል? እባክህ ስድብ ቀይርልኝ አሉ። አንተ ድንጋይ አላቸው እንደገና። ኧረ ተው ንጉሥ ሆይ ስድብ ቀይር፣ የተሻለ ስድብ አምጣ። ድንጋይ እኮ የቢታንያ ድንጋዮች ክርስቶስን አመስግነዋል። እኔ ጌታዬን ብቻ አመስግኜ ነው፣ እባክህ ስድብ ቀይርልኝ አሉ። ስንት ስድብ ሰደቡ? ምን አሉት? እስኪ ንገሩ። አሁን ስድብ ትሸመድዳላችሁ። ምን አህያ፣ ውሻ እና ምን? አሁን እነዚህ ስድብ ናቸው አይደል? አሁን አንዱ ድንጋይ ብለው በድንጋይ ያፈርሰኝ ማናት? አባ ጴሜን ግን ምን አሉ? እኔ ከቢታንያ ድንጋይ መቼ ተሻልኩ? የቢታንያ ድንጋዮች እኮ ክቡራን ናቸው አሉ። አህያ ሲላቸው ኧረ ስድብ ቀይር፣ ሌላ ደህና ስድብ አለ። ከጌታዬን የተሸከመች ናት እኮ አህያ አለ። እመቤቴን የተሸከመች እኮ ናት ወደ ግብፅ ሲሄዱ አለ። ውሻ ሲላቸው የውሻ ያህል ታማኝነት የለኝም። ከልብን የአምር ቤተ እግዚኦ፣ ውሻ የጌታውን ቤት ይጠብቃል ያውቃል ተብሎ እንደተጻፈ በኢሳይያስ። አሁን እነዚህ ስድብ ነው የሚመስለው። በነገራችን ላይ እግዚአብሔር የፈጠረው ፍጥረት ለስድብ አይውልም።